አረ እኔ ኮንዶም ስገባ ብዬ ጎሮሬን ጠርጌ ነበር የገባሁት ስላልሰማሽኝ ነው አይደለ? በጣም ድምጽን አጥፍታ እየገባሁ ደግሞ ድምጽ አሰምቻለሁ ስላለህ ልቤ ራሱ እኮ መታ። ልብ ማስደንገጡ ያንቺ አይበስም እንዴ? እኔ እንዳንተ ድምጽን አጥፍቼ ገብቼ የሰው ቀልብ አልገፍ። ንገሪኝ ካልሽማ አንቺ ራስሽ ነሽ ሽክክ ብለሽ ገብተሽ የሰው ልብ የምትሰርቂው። ምን አልከኝ? ከአንቺ ነው የተማርኩት ብዬ ነው። ምኑን? ልብ ማስደንገጡ ነው። በቃ ቀለድክ? ኧረ እኔ አልቀለድኩም። ጽጌረዳሞች እኔም አንቺን ሳይሽ እንደዚህ ነበር ድንግጥ ፍዝዝ ያልኩት። አላማረብኝ? የምርሽ ነው? ምን ነው አላማረብኝም እንዴ? ማለቴ ያው በሺም ዝም ብዬ አምሮብሻል ከምልሽ እውነቱን ብነግርሽ ያሻል። ኧረ እውነቱን ንገረኝ። ግን አትቀየምኝም ማለት? አይ በፍጹም አልቀየምም፣ ንገረኝ። በጣም በጣም ነው ያማረብሽ። አፍር ያስበላል። አስደነገጥከኝ እኮ። እውነቱን ንገረኝ ካልሽኝ እውነተኛውን ጽጌረዳ ነው ዛሬ መሰልሽ። እናትሽ ያለ ምክንያት ጽጌረዳ ብለው ስም አልወጡልሽ። በጣም አመሰግናለሁ። ምንድነው ዛሬ አዲስ ነገር አለ እንዴ? የምታገኙ ሰው አለ? ለምንድን ነው እንደዚህ ያማረብሽ? አይ ምንም የለም። እማዬ ነች እንደዚህ እንድለብስ ያደረገች። ለምን? ዛሬ መታወቂያን አድሳለሁና ጉድ ፎቶ እንነሳለን። በዛውም ደግሞ ከሷ ጋር የማስታወሻ ፎቶ እንድንነሳ እንደዛ አስበን። በጣም አምሮብሻል። አመሰግናለሁ። እንዴ ነብዩ ምን ሆነክ ነው? ፈዘዝክ እኮ። እንደዛ ከሆነ ለምን ከኔ ጋር ማስታወሻ ፎቶ አነሳም ብዬ አስቤ እኮ። እሺ ደስ ይለኛል። እሺ በስልክ ያነሳ በቃ ለዛ ከሆነ የሙዚቃ ያነሳ ተነሳ አይደል? እንድገማ። እሺ ያምራል። በጣም ቆንጆ ቆንጆ ፎቶች ነው የተነሳ። ቆይ ግን አሁን እነዚህ የምን ማስታወሻዎች ናቸው? ማለት አልገባኝም። ማለቴ ወደፊት እና አንቺ ስንለያይ ወይ ደግሞ አብረን ከሆነ መጀመሪያ የተነሳናቸው ፎቶዎች ብለን ነው የምናስቀምጥ? ለምን እንለያያለን? ጽጌረዳ እኔ እነዚህ ፎቶዎች ለመቼ እንደምፈልጋቸው ታውቂያለሽ? ለመቼ ነው? ወደፊት እኔ እና አንቺ እኔ እናንተ አንተ ጭንቅላቴን አፈረስከኝ እኮ። ምን ሆነሽ ነው አንቺ? ጥርሴን ልታራግፊው ነው እንዴ? ምን ነው መታወክ እንዴ? አዎ ከንፈሬን ነው ከመታሽ። እስኪ ልልክ። አይ ብዙም አልተጎዳም፣ እንደውም ተርፈሃል። በቃ ለጋሼ ልሂድላቸው። ጽጌረዳ አቤት። ሄዳ እንዴት አደርሽ? ቢቢዬ እንዴት አደርሽ? የወጡ ሽታ እኮ ነው የቀሰቀሰኝ። ለአንቺ ቤት ግን ያየሽ ትንሽ እየሰራሁልሽ ነው። በጣም ደስ ይላል። ስትቀምሹም እንደዛው ነው። እኔ የምልሽ ፊው ወይዬ እንዴት ነሽ? አሁን ተሻለሽ? ደህና ነኝ። አሁን እየተሻለኝ ነው፣ እየተረጋጋሁ ነው። አዎ እንደዚህ መረጋጋቱ ነው እሺ የሚሻለው።
ጽጌረዳ ሰው ባጣው ሰዓት አጠገብ ሆነሽ ስለረዳሽኝ ስላገሽኝ ስለሁሉም በጣም ነው የማመሰግነው። እሺ ተይ በእናትሽ እንደዚህ አትበይኝ። እንደዚህ ስትይኝ ያራቅሽኝ ነው ይመስልኝ። አሁን በመሀላችን መራራቅ ምናምን የሚባል ነገር የለም። ከዚህ በኋላ ያሳለፍነውን ነገር በሙሉ ረስተን ወደፊት ብቻ። አዎ እሱን የተሻለ የሚሆነው። እስከ ዛሬ ላደረኩሽ ነገር በሙሉ አስከፋውሽ፣ ላጠፋሁት ነገር በሙሉ ይቅርታ አድርጊልኝ እሺ። በተለይ ደግሞ በእኔ ምክንያት ለሆንሹ ነገር። አረ ምንም አይደል። ደግሞ እኔ በፊቱንም ቢሆን ይቅር ብዬሻለሁ። አዲስ ይቅርታ አያስፈልገው። ስለዚህ ከአሁን በኋላ እኔና አንቺ የተማመንሽ ነን አይደል? አዎ በሚገባ። በቃ እንደዛ ከሆነ ለአንቺ የምነግርሽ ነገር አለ። ምንድን ነው? ምን ተፈጠረ? ይኸውልሽ ይህን ነገር እንደነገርኩሽ ግን ማንም ሰው መስማት የለበትም። እንዴ? አረ ማንም አይሰማም። ምን ብዬ እንደምነግርሽ እኮ ግራ ገብቶኝ። ፌቨን እያስጨነቅሽኝ እኮ ነው፣ ንገሪኝ እንጂ። ይኸውልሽ ጽጌረዳ አንቺን ለማግባት የተስማማው ሰውዬ። የተስማማው ሰውዬ ምን? ለምን አትነግሪኝም ፌቨን? በጣም እየተጨነቅኩ ነው ያለሁት። አንቺን ለማግባት የተስማማው ሰውዬ አቶ መስፍን ናቸው። ምን? አዎ ድንገት እነማዬ ሲያወሩ ነው የሰማሁት። ወይኔ አምላኬ! እንዴ ቆይ እንዴት እንደዚህ ሊሆን ይችላል? አዎ በጣም ያሳዝናል። ግን ለማንኛውም ይኸውልሽ ማንም ሰው እንዳይሰማሽ እኔ ቀድሜ ነገርኩሽ። ያው ማወቁ ጥሩ ነው ብዬ ነው። እሺ አመሰግናለሁ። እሺ ፌቨን። አረ ችግር የለውም። ይሄ እኮ ግዴታዬ ነው። ደግሞ በቃ እኔም የሆነ ነገር አስባለሁ፣ አንቺም የሆነ ነገር አስቢ። እሺ እሺ። በቃ እኔ ልብሴ ልቀይር። ሄሎ። አቤት። እንዴት ነህ? ማን ልበል? ፌቨን ነኝ። አላወከኝም? ፌቨን፣ በሌላ ቁጥር ስለደወልሽልኝ ነው ያላስታወስኩሽ። እንዴት ነሽ? አለሁ ፈጣሪ ይመስገን። አንተ እንዴት ነህ? አለሁ። እሺ ታዲያ ምን ልታዘዝ? አንድ የምትሰራልኝ መድኃኒት አለ። እሺ፣ ግን ምን አይነት መድኃኒት ነው? ለወንድ ልጅ የሚሆን መጠጥ ውስጥ የሚጨመር ስሜቱን መቆጣጠር አቅቶት አናቱ ላይ ወጥቶ ከኔ ጋር እንዲያደር የሚያደርገው። አዎ ፌቨን፣ እንደሱ አይነት መድኃኒት ይኖራል ብለሽ ነው? ለምን አይኖርም? ብር ከፍዬ አይደል እንደ የምትሰራልኝ? እሱስ ልክ ብለሻል። ግን የጠየቅሽኝ መድኃኒት በጣም አደጋ አለው። ምን አይነት አደጋ? ያው የወሰደው ሰው ከፍተኛ የሆነ የጤና ችግር ሊያጋጥመው ይችላል። እሱ ለአንድ ቀን ስለሆነ ምንም ችግር የለም፣ ችግር አይፈጥርም። እሺ እንዳልሽ ይሁን። ጥሩ። በዚህ 2 ቀን ውስጥ እንዲደርስ እፈልጋለሁ፣ እንዳይቆይ። እሺ ፌቨን፣ አይቆይም። ነብዩ፣ የቀረበልህን የጋብቻ ጥያቄ እምቢ ብትል እንኳን ልጅህን ትተህ ግን መሄድ አትችልም። አደርክ ነብዩ? እንዴት አደርሽ ፌቨን? ይመስገን። ይቅርታ ከእንቅልፍ አልተነሳህም መሰለኝ። ረበሽኩ እንዴ?
በዚህ በጠዋት ምንድን ነው? ምን ፈልገሽ ነው የደወልሽው? በሰላም ነው? ይኸውልህ ነብዩ፣ እኔ እናንተ መገናኘት ይኖርብናል። የምናወራው ጉዳይ አለን። ክላስ ከመግባታችን በፊት እንገናኝ። ይኸውልሽ ዛሬ እኔ ክላስ መምጣት አልችልም። ነገ ወይ ከነገ ወዲያ እናወራለን። ችግር የለም። እናንተ ሰፈር አካባቢ መምጣት እችላለሁ። እዚህ ድረስ መምጣት አያስፈልግሽም። ነገ ከነገ ወዲያ እናወራለን አልኩሽ እኮ። እንደሱ አይሆንም ነብዩ፣ ከዛሬ ማለፍ ስለሌለበት ነው። ፌቨን ዛሬ በዛሬ ደወለሽ እኮ መገናኘት አለብን ማለት አትችይም። ደግሞ አልችልም አልኩሽ አይደል እንዴ? ነብዩ እባክህ፣ ይሄ ነገር ለእኔ በጣም አስቸኳይ ነው እና በቶሎ መገናኘት ይኖርብናል። ምን እያልሽ ነው ፌቨን? እባክህ እሺ በለኝ ነብዩ። ካልሽ በቃ እሺ። ግን ያን ያህል አስፈላጊ ነው? አዎ አስቸኳይ ነው። ዛሬ ተገናኝተን ማውራት ስላለብን ነው። እሺ በቃ ልነሳና እደውልልሻለሁ። ጥሩ እሺ በቃ ቻው። መኝታ ቤት ነው። ጽጌረዳ አባዬ ማታ አምሽቶ ስለሆነ የተኛው ያን ያለ አጣዳፊ ካልሆነ የፈለግሽው መቆየት ይችላል። እሺ ችግር የለም እጠብቀዋለሁ። እና እዚህ ጋር ቆመሽ ነው የምጠብቂው? ከተመቸኝ አይመስልም? ብትቀመጪ ችግር የለም መሰለኝ። ተቀመጪ። ጋሼ ምን ሆኖ ነው ግን? አምሽቶ ነበር እንዴ ተኙት? ማታ ትንሽ ጥሩ አልነበረም እና መጠጥ ቀማምሶ ነበር። ምን እንዴ? መጠጥ ማለት መድኃኒት እየወሰደ እኮ ነው። እኔም ላስቆመው ሞክሬ ነበር ግን በፍጹም አልሰማኝም። ምን ማለት ነው አልሰማኝም ማለት? በግድ እኮ ልታስቆመው ይገባ ነበር። መጠጥና መድኃኒት አብሮ እንደማይሄድ መቼም ታውቃለህ አይደለ? በጣም እኮ ነው የሚጎዳው። እኔ እኮ ይሄ ነገር አልጠፋኝም ግን ደግሞ ከኔ አቅም በላይ ነው። ከአቅም በላይ ሆነ አይደል? ጽጌረዳ እውነቴን ነው። ብዙ ነገር ሞክሬያለሁ። ደግሞ እኮ መጠጥ ሊጎዳው እንደሚችል እኔም እሱ የምናውቀው ነገር ነው አይደል እንዴ? አንዳንዴ እውነታውን መያዝሽ ብቻ ምንም ጥቅም የለውም። የሚያዳምጥሽ ሰው ያስፈልጋል። ቆይ ለምን እንደምታፈጥብኝ? አፈጠጥኩ እንዴ? አዎ። ሰው እንዴት ተናዶ በዚህ ልክ ቆንጆ ሊሆን ይችላል ብዬ አስቤ አይደል? አሁን በቃ ለጋሼ ሽሮ ፍትፍት ነገር ልስራላችሁ። ሄሎ ጽጌረዳ። ሄሎ ዮናስ፣ እንዴት ነህ? እንዴት አረፈድሽ? እግዚአብሔር ይመስገን ደህና ነኝ። ሁለት መልካም ዜና አለኝ። ምንና ምን? አንደኛ ነገር ሰዎቹ ካንቺ ጋር ለመስራት ተስማምተዋል። ተማሪ እንደሆንሽም ነግሬያቸው ሰዓታቸውን ካንቺ ጋር እንደሚያስተካክሉ ነግረውኛል። ወይኔ አምላኬ እንዴት ነው ደስ የሚለው በእናትህ። ሌላኛው ደግሞ የጠየቅሽውንም ቅድመ ክፍያ ተቀብያቸዋለሁ። አትለኝም? ጽጌረዳሞች ወይኔ አምላኬ ሆይ፣ ወይኔ ዮኒ፣ እውነት ምን ብዬ እንደማመሰግንህ አላውቅም። በጣም አመሰግናለሁ። ምንም ማመስገን አይጠበቅብሽም። ገንዘቡን ስለተቀበልኳቸው ከክላስ ስትወጪ አንድ አፍታ መገናኘት እንዴ በደስታ እመጣለሁ። እሺ መልካም ቀን። እሺ ዮኒ። ማን ነው የጠየቁሽ? መክመልሽልኝ እንዴ? እንዴ አንተ ማን ስለሆንክ ነው? ሲጀመር እንደዚህ አይነት ጥያቄ እንድትጠይቀኝ ማን መብቱን ሰጠክ? አልገባኝም። ቆይ እየቀለድሽብኝ ነው እንዴ? ይቅርታ፣ እኔ እዚህ የመጣሁት ለስራ ነው እንጂ ለቀልድ አይደለም። ስለዚህ እንዳንተ ለቀልድ ጊዜ አልተረፈኝም ማለት ነው።
ምክንያትሽ ግን ምን እንደሆነ ማወቅ እችላለሁ? የምን ምክንያት? እኔ ላይ እንደዚህ እንድትሆኝብኝ ያደረገሽን ምክንያት ነው። ምን ሆንኩኝ? ቆይ ለምንድን ነው እንደዚህ እየሆንሽብኝ ያለሽው? በፊት እኮ እንደዚህ አልነበርም። ቆይ ነብዩ፣ ሲጀመር እኔ እናንተ ምንድን ነበር? ምንድን ነው? መጀመሪያውንም ይቅርታ አላደረግሽልኝም ነበር ማለት ነው። እና ደግሞ እንዴት ተመለሰ ማለት ነው አይደል? ይኸውልህ እኔ ሰው ከወደድኩኝ ወደድኩኝ ነው፣ ከጠላውም እንደዛው። ይቅርታ አድርጌልሃለሁ ብያለሁ፣ ይቅርታ አድርጌልሃለሁ። እኔ እንዳንተ ነገር መጠምዘዝና ከኋላ ማየት አልችልበትም። ቆይ እንደማፈቅርሽ ስለነገርኩሽ ነው አይደል እንደዚህ የምትሆኝብኝ? ሲጀመር አታፈቅረኝም። ቆይ አንድ ጥያቄ ልጠይቅህ ነብዩ፣ አንተ ማፍቀር የሚችል ልብ ግን አለህ? ጽጌረዳ ተይ እንጂ። ምኑን ልተው? ምኑን ንገረኝ እስኪ። ይህን ያህል የጠላሽኝ ማለት ነው? ከምታስበውና ካሳየው በላይ ነው ያስጠላኸኝ። አየህ ነብዩ፣ እኔ አንተን ሩቡን እንኳን ያክል መጥላት አልችልም። እሺ እናቴ ትሙት ብለሽ ምለሽ እንደጠላሽ ነው ንገሪኝ። ከዛ በኋላ ድጋሚ ፊት ለፊትሽ አልቆምም። እኔ ለአንተ የህፃን ልጅ ጨዋታ ጊዜ የለኝም፣ ልቀቀኝ። ያን ያህል እኮ አይደለም፣ አንድ ደቂቃ ቢፈጅብሽ እኮ። ነገርኩህ እኮ ጊዜ የለኝም። አሁን ከመንገዴ ዞር በልልኝ። ለምንድን ነው ነገሮችን የምታከሪያቸው እንዴ? በቃ በእናትሽ ምለሽ እንደጠላሽ ንገሪኝ። ከዚህ በኋላ ፊት ለፊትሽ አልቆምም ማለት ነው። እማዬ ትሙት። እማዬ ትሙት ምን? እማዬ ትሙት ጠልቻለሁ። እንዴት አዲስ ጽጌረዳ? ታደርክ ጋሽ? እግዚአብሔር ይመስገን። ስራ መልቀቅ እፈልጋለሁና ሌላ ሰራተኛ እንዲፈልጉ ነግሮት ነው የመጣሁት። ለምንድን ነው ስራውን መስለቂው? ስለፈለኩኝ። እኔ ወይም ነብዩ ያስከፋንሽ ነገር አለ እንዴ ሳናውቀው? አዎ በተለይ እርሱ። ይኸውልሽ ጽጌረዳ፣ ገባኝ። ስራህንማ ታውቃለህ፣ እንዴት አይገባህም? አየሽ ጽጌረዳ፣ በእንዲህ አይነት መልኩ ባታውቂው ደስ ይለኝ ነበር። እና በምን አይነት መልኩ ነበር እንዳውቅ የፈለከው? ሽምግልናውን በድብቅ እንደላከው ሰርጉንም በድብቅ ነበር ለማድረግ የፈለከው? አሁን እኮ ለምን እንደዚህ እንደተናደድሽ አልገባኝም። እኔ እንዴት አልናደድም? አባቴን የሚያክል ሰውዬ እንዳገባ ነበር የፈለከው ነው ወይስ ሀብትና ንብረት ስላለክ እሺ እንድል ነበር የጠበቅከው? ኖ እኔ እንደሱ ማለት አይደለም። እና ታዲያ ምንድን ነው? አይ ምን ነው መስፍን፣ ትንሽ መስመር ያለፍሽ አልመሰለሽም? መስመርንም ያለፍኩ አንተ ነህ። አንቺ ባለጌ፣ አሁን በኋላ አንዲት ቃል እንዳትተነፍሽ። ንገሪኝ ካልክማ ባለጌው አንተ ራስህ። ምን ምን የተፈጠረው? አንቺ ውርጋጥ፣ ከፊቴ ውጪልኝ ከዚህ። ለማንኛውም ይሄን ነገር በደንብ ወቅ። እኔ አንተን ከማገባ ሞቴን እመርጣለሁ። ጽጌረዳ በቃ አሁን እንውጣ። ምን ነው ባለጌውን አባትን ስለተናገርኩ ብጀበረ እንዴ? ጽጌረዳ እንደተናደድሽ እኮ ይገባኛል። በቃ አሁን እንውጣ። እቺን ውሻ ከቤት ያስወጡልኝ። ይበቃሻል አልኩሽ። የእስካሁኑ ይበቃል ብዬሻለሁ። ለማንኛውም አንድ የመጨረሻ ነገር ልንገርህ። እኔ እኮ ከልጅህ ራሱን ማንሰው ነኝ። እኔን መመኘትን ሳያዝ አልፈኝ ወደ ቤተሰቦቼ መሄድ ይሄ በጣም ባለጌነትን ነው የሚያሳየው። ጽጌረዳ ምን ልትለኝ ነው? ባለጌውን አባትን ስለተናገርኩበት በድጋሚ ደበረ እንዴ? እቺን ውሻ ከቤት ያስወጡልኝ። ውሻውማ አንተ ነህ። እንዴ አንቺ ነገርኩሽ እኮ ዝም አትይም እንዴ? አንተ እጅህን እኔ ላይ አነሳህብኝ። ጽጌረዳ እንደዚህ ማድረግ ፈልጌ አልነበረም። ልመታሽ ፈልጌ አልነበረም። ትሰማኛለህ? አባትና ልጅ ከዚህ በኋላ ከህይወት ይውጡ። እሺ ጽጌረዳ፣ በተለይ ደግሞ አባትየው በቃ እኔ ባለፍኩበት ቦታ በሙሉ እንዳታልፍ ከህይወት ይውጣልኝ። በቃ እኔ ከእናትነት ታውኝ። አባዬ በቃ ተረጋጋ፣ ተረጋጋ ነው ተቀደም።
አይደለም ያመመኝ፣ አንተን ያሳመምከኝ። እንደዚህ ላደረክበት ደግሞ ምክንያት ሊኖርክ ይገባ ነበር። ለምን አላስረዳኸኝም? ለምን እጄን ይዛ አላስቆምከኝም? ለምን አላስረዳኸኝም? ለምን የሆነ ነገር አላልከኝም? የሆነ ምክንያት ሊኖርህ ይገባል። የሆነ ምክንያት በቃ ሊኖርህ ይገባ ነበረ። አሳዳጊ የበደላት ውርጋጥ እኔ መስፍን እንደዚህ ትናገረኛለች? አባዬ በቃ ተረጋጋ። የተፈጠረው ነገር እርሳውና ራስን ለማረጋጋት ሞክር እንጂ። እንዴት ብዬ ነው የምረጋጋው? የተናገረችውን ሰምታታል አይደለም? አባዬ እሷም እኮ እውነት አላት። ምን ማለቴ ምን እውነት አላትና ነው እንደዚህ የምትሰደበኝ? እኔ አባዬ በቃ የተፈጠረው ነገር እንርሳው፣ እንረጋጋ። እስኪ በሽታ ደግሞ እንዳይነሳ። ኖ አላት የምትለውን እውነት ንገረኝ። አባዬ በቃ አንተ ከተሻለ የሆነ ቦታ የግድ ቶሎ መሄድ አለብኝ። ቶሎ ደርሼ እመጣለሁ እንጂ። ምን ከዚህ የበለጠ ጉዳይማ ምንም ሊኖር አይችልም። አናግረኝ። አባዬ መጣሁ። ነብዩ ትገሪላ እንዴ? ምን ሆነሽ ነው? ምንም አልሆንኩም። እንዴ ምንም አልሆንኩም? ደምተሻል እኮ። ምንድን ነው እሱ? ምንም አልሆንኩም። በቃ እኔ እሄዳለሁ። የት ነው የምትሄጂው? እንዴ እንደዚህ ሆነሽ ወዴት ነው የምትሄጂው? ደህና ነኝ መኮንን። ነይ እራት እታጠባለሁ። እስኪ ቆይ ምንድን ነው እሱ? እስቲ ጋር ነው በቃ አሁን ለመረጋጋት ሞክሪ። በጥልቀት ተንፍሽ። አሁን ተረጋግቻለሁ። በደንብ ተንፍሽ። ተረጋግቻለሁ ሞኪ። እሺ አሁን ከተረጋጋሽ አንድ ጥያቄ መጠየቅ እችላለሁ? ብቻ ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ ምናምን እንዳትለኝ። አዎ እንዴ ምንድን ነው የሆንሽው? ማወቅ አለብኝ። ምን ብነግርህ ሄደህ ልትደወደብልኝ ነው? መጀመሪያ ከነበርሽበት ስሜት አውጥቼ እቺን ያህል እንኳን ፈገግ ካልሽ እሱ በቂ ነው። ግን ደግሞ ማወቅም ደግሞ ግድ ነው። ነብዩ ነው የመታኝ። ምን? አዎ መታኝ። እንደዚህ እንዲሰማኝና እንደዚህ እንዳለቅስ አደረገኝ። ማለት ለምን? መኮንን። አቤት። እየኝ እስቲ በደንብ እየኝ። ቆይ ምንድን ነው የተፈጠረው? ከልጅነቴ ጀምሮ ሁሉም ነገር ነው የሚበላሽብኝ። ትንሽ አስተካከልኩት ስል መልሶ ይበላሽብኛል። ቆይ እኔ ይሄን ያክል ክፉ ነኝ እንዴ? አይደለሽም ጽጌረዳ። በቃ ሁሉም የሚያልፍ ነገር ነው። አሁን አንቺ ብቻ መረጋጋት ነው የሚጠበቅብሽ። እየዋሸኝ ነው መኮንን። እኔ እንዳላዝን አውቀህ እየዋሸኝ ነው አይደለም? ምንም የዋሸሁሽ ነገር የለም። ሁሉም እውነት ነው የነገርኩሽ። ሁሉንም አይደለም። እኔ እንዳላዝን ብለህ ነው፣ አውቀህ ነው። ሙች እያልኩሽ ለምን ዋሽሻለሁ?
ሄሎ ነብዩ፣ እንዴት ነህ? እንዴት ነሽ? አለሁ ደህና ነኝ። ከቤት ወጣክ እንዴ? ለምንድን ነው የምወጣው? እንዴ ምን ማለት ነው? ከሰዓታት በኋላ እኮ እኔ እናንተ ቀጠሮ አለን አይደል እንዴ? አዎ ወጥቻለሁ። ለዛ ነው። ግን አሁን ለእሱ አልለመደም የደወልኩት። እና ለምንድን ነው? እኔ የምልሽ የት ነሽ አሁን? ቤት ነሽ? ጽጌረዳ ማግኘት ትችያለሽ? ነብዩ ምን ሆነሃል? እኔ እናንተ እኮ ቀጠሮ አለን አይደል? ቀድሜ ወጥቼ እኮ ካፌ እየጠበኩክ ነው። እሺ በቃ መጣሁ። እሺ እሺ ማትረባ ደግሞ ምን አደርጋለሁ? እሺ ጦሰኛለች። ነቃቤ እንጂ ሄሎ ፌቭ። ጽጌረዳ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ አንቺ? ልቤ ጭንቅ እያለኝ ነው። ምንድን ነው የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም። ኧረ እርግጠኛ ነሽ? ድምፅሽ ግን ጥሩ አይደለም። ይኸውልሽ አሁን ያለሁበት ቦታ ለማውራት ስለማይመች ነው። ቤት ስመጣ እናወራለን። በጣም ጥሩ። እሺ ፌቭ። ፌቨን ነች አይደል? አዎ እሷ ነች። ምንድን ነው ፍቅራችሁ ሰሞኑን ጠንክሯል? መጣላት አቆማችሁ እንዴ? ታውቀው የለኛ ነገር ትንሽ አለመስማማቶች ነው እንጂ እኮ ብዙ አንጣለን። እርግጠኛ ነሽ እንደዛ ነው? አዎ ጽጌረዳ እውነቱን ንገረኝ ካልሽ እኔ በማየውም በምሰማውም ነገር ፌቨን ለአንቺ ጥሩ የሆነ ነገር ያላት አይመስለኝም። አረ እንደሱ አይደለም። አብረን ስላደግን እንደ ታናሽና እንደ ታላቅ እንደዛ ነው የምንጣለው። አንዳንዴ በጣም ታበዛዋለች። መቼም ይሄ ነገር ለአንቺም አይጠፋሽም አይደል? አዎ ግን ደግሞ ይሄን የምታደርገው ወድ አይደለም። እንዴት? ይኸውልህ ምን መሰለህ፣ ፌቨን እና እኔ አንድ ቤት ነው ያደግነው። እሷ ደግሞ በጣም የሀብታም ልጅ ናት፣ ብቸኛ ልጅ ናት እና አቅብጠው ነው ያሳደጓት። ስለዚህ በእሷ መፍረድ አይቻልም። እሺ ይሁን። ታዲያ ይሄ ግን አንቺን ከመጥላት ጋር ምን ያገናኘዋል? ያው እኔ ከሷ በልብስም በብዙ ነገር ባንስም የሆነ የምንሄድበት ቦታ ሲኖር ግን ትኩረት ወደ እኔ ስለሚሆን ያ ደግሞ እሷን ያናዳታል። እሺ አሁን ምን ፈልጋ ነው የደወለችው? የሆነ የምናደርገው ነገር አለና እሱ ልታስታውሰኝ እኮ አንቺና ፌቨን የምታደርጉት ነገር። አዎ በቃ ርዕስን ቀይር አይደል? እና ደግሞ አሁን ስለተረጋጋው ወክ እያደረግን እናውራ። ትንሽ እየተራመደ